ዋክሹም ብርጌድ ባደረገው መብረቃዊ ጥቃት 15 ሚሊሻና 27 ክላሽንኮቭ በማድረግ ታላቅ ጀብዱ ፈጸመ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ ኤዝ 303ኛ አሳምነው ኮር 19ኛ ክፍለ ጦር ክንፍ የሆነው ዋክሹም ብርጌድ በዋግምራ ብሔረሰብ አስተዳደር ዞን ዝቋላ ወረዳ ልዩ ስሙ ቀማርያም ከተባለ ቦታ መሽጎ የነበረውን ሚሊሻ ባደረሱበት መብረቃዊ ጥቃት ከፊሉ ሲማረክ ከፊሉ ሙትና ቁስለኛ ሆኗል። ሐምሌ 30 ቀን 2018 ዓ.ም ከንጋቱ 12 ሰዓት ተኩል ጀምሮ እስከ 2 ሰዓት ተኩል በተደረገው አውደ ውጊያ ጠላት ይዞት የነበረውን ምሽግ ሙሉ በሙሉ በመቆጣጠር 18 ያገዛዙን ሚሊሻ በመደምሰስና 15ቱን በመማረክ ታላቅ ጀብዶ የፈጸመ ሲሆን በአውደ ውጊያውም 27 ክላሽንኮቭ፣ 1 40 ጎራሽና 1 ፋል የቡድን መሳሪያ፣ 1 የብሬን ቧንቧ ተማርኳል ሲል የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያ መረጃውን አድርሷል። የኦህዴድ ነባር አመራሮች ብልጽግናን ከህወሓት ጋር ለማስታረቅ ሰፊ ጥረት እያደረጉ መሆኑ ተገለጸ። የቀድሞ የኦህዴድ የበላይ ጠባቂና የአሁኑ የስርዓቱ ማክሮ ኢኮኖሚ ሽግግር የበላይ ጠባቂ አምባሳደር ግርማ ብሩ የሚመራው የኦህዴድ ነባር አመራሮች ቡድን ብልጽግናን ከህወሓት ጋር ለማስታረቅና ጸረ ብልጽግና እንቅስቃሴውን ለማስቆም ከዲፕሎማቲክ ምንጮች በተገኘ መረጃ መሰረት ሰፊ የሽምግልና ጥረት እያደረገ ይገኛል። ህወሓት ከብልጽግና ጋር በሚያደርገው ፍጥጫ ትቶ የሚስማማ ከሆነ ለድርጅቱ በርካታ ማማለያዎችና አማራጮችን ማቅረባቸው ታውቋል። ከቀረቡት ዋና ዋና ነጥቦች መካከል የወልቃይትና የራያ አካባቢዎች ከጦርነት በፊት ወደ ነበሩበት ሁኔታ በህጉ መሰረት እንዲመለሱና ተፈናቃዮችን መልሶ ለማስፈር የፌዴራሉ ጸጥታ ኃይል ኃላፊነት እንደሚወስድ የሚል ይገኝበታል። በተጨማሪም የህወሓት ህጋዊ ፖለቲካ ፓርቲነት ተመልሶ እውቅና እንዲያገኝና በህወሓት ማዕከላዊ ኮሚቴ የተመረጡ ስራ አስፈጻሚዎች የትግራይ ክልል ጊዜያዊ አስተዳደርን እየመሩ እንዲቀጥሉ የሚሉ ማማለያዎች ቀርበዋል። አክለውም በፌዴራል መንግስት ውስጥ የትግራይ ክልል የሚገባውን የስልጣን ድርሻ በአግባቡ ለህወሓት ለመስጠት የታቀደውን የትግራይ ክልል የፌዴራል በጀት ለመልቀቅ የኢኮኖሚ ማገገሚያ ድጎማ ለማድረግ እንዲሁም በዲዲአር በኩል የሰራዊት መልሶ ማቋቋም ተግባር እንዲከናወን የማሸማጊያ ሐሳቦች መቅረባቸው ታውቋል። እስካሁን ባለው መረጃ ህወሓት በቀረበለት ጥያቄ ላይ የሰጠው ምላሽ የሌለ ሲሆን ቀደም ሲል የአሜሪካውን አምባሳደር ወደ መቀሌ ለማድረግ ያሰቡት ጉዞ የተሰረዘው በዶክተር ደብረጽዮን ገብረ ሚካኤል የአምባሳደሩ መምጣት የሚቀይረው ነገር ስለሌለ አስፈላጊ አይደለም በሚል ውድቅ መደረጉ የሚታወስ ነው ተብሏል። ከህወሓት ጋር አብረን ሰርተናል፣ እንተዋወቃለን በሚል ከብልጽግና ጋር ለማሸማገል አምባሳደር ግርማ ብሩ በሚመሩት ኮሚቴ ውስጥ አቶ ኩማ ደመቅሳ፣ አቶ ጁነዲን ሳዶ፣ አቶ ሙክታር ከድር፣ አቶ አባዱላ ገመዳና 2 ማንነታቸው ያልተለየ ባለሀብቶች መካተታቸው ታውቋል። ከውጭ ወዳገኘናቸው መረጃዎች እንሸጋገራለን። ዜጎቹ ላይ መጠነ ሰፊ ሰብአዊ ረገጣ በመፈጸም የሚታወቀው ሻዕቢያ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ቤት ማህበራዊ ፎረም ሊቀመንበር ሆኖ መመረጡ ግርታን ፈጠረ። የተባበሩት መንግስታት ድርጅት እንቅስቃሴዎችን የሚከታተለው ዩኤንኦች ኤርትራ የ2026 የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ማህበራዊ ፎረም ሊቀመንበር ሆና መሾሟን አውግዟል። ተቋሙ ውሳኔውን በዓለም ላይ ካሉ እጅግ አፋኝ አምባገነናዊ ስርዓቶች አንዱን ሰብአዊ መብቶችን የማሳደግ ኃላፊነት ያለበት አካል ኃላፊ ማድረግ አስነዋሪ ቀልድ ነው ሲሉ ትናንት ባወጣው መግለጫ አስታውቋል። በመግለጫውም በከባድ የሰብአዊ መብት ጥሰቶች የሚከሰሱ ሰዎች ዋና ዓላማው ሰብአዊ መብቶችን መጠበቅና ማሳደግ የሆነ ተቋምን እንዲመሩ የተደረገ ነው ሲሉ የዩኤንኦች ዋና ዳይሬክተር ሂለር ኖየር ገልጸዋል። በትግራይ ጦርነቱ ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ ክፍል አጎራባች አካባቢዎች ላይ ወረራ በማካሄድ በመድፈርና ንብረት በመዝረፍ ተሳትፈዋል በሚል ክስ አሜሪካ በኤርትራ ላይ ማዕቀብ እንደጣለባት መግለጫው አስታውሷል። የኤርትራ መንግስት ዜጎቹን የብሔራዊ አገልግሎት እንዲሰጡ የሚያስገድድ ተቃዋሚዎችንና ጋዜጠኞችን ያለ ፍርድ ቤት ትዕዛዝ ለዓመታት የሚያስርና ሃይማኖት ጭቆና የሚያሳድር ነው ሲልም መግለጫው አስፍሯል።
ይህ ሰብአዊ መብቶች ምክር ቤት የራሱን መመዘኛዎች በማክበር ረገድ የሚያሳየው ስር የሰደደው ውድቀት የቅርብ ጊዜ ማሳያ ነው ያሉት ዳይሬክተሩ ምክር ቤቱ በተደጋጋሚ የሰብአዊ መብት ጥሰት የሚፈጽሙ አካላት ተጽዕኖ የሚፈጥሩ ቦታዎችን እንዲይዙ ፈቅዷል ብለዋል። ለዕለቱ ያስናቸው መረጃዎች ይህን ይመስሉ ነበር። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑ አይረሳ። መልካም ጊዜ፣ መልካም ቆይታ።